የከሰሩ ወጣቶች ያመጡት በሺዎች የሚቆጠር ዶላር የሚያስገኝ የቢዝነስ ሐሳብ። እንደሚታወቀው የጎልፍ መጫወቻ ሜዳ ላይ የሚገኙ ኩሬዎች በውሃ ብቻ የተሞሉ አይደሉም። በሺዎች የሚቆጠሩ ለዓመታት የተጠራቀሙ የጎልፍ ኳሶች በውስጣቸው ይገኛሉ። ወጣቶቹ ያደረጉት የመጀመሪያው ነገር የዋና ልብሳቸውን ለብሰው ቀጥታ ወደ ውስጥ ዘልቀው መግባትና ማሰስ ነበር። ወደ ኩሬው ጥግ በገቡ ቁጥር ክብደት ያላቸው በጎልፍ ኳሶች የተሞሉ ሻንጣ ይዘው መውጣት ቻሉ። ተደጋጋሚ ሙከራ ባደረጉ ቁጥር ክምሩ ከፍ እያለ መጣ። ቀኑ ሲያልቅ ብዙ ሺህ የቆሸሹ ኳሶችን መሰብሰብ ቻሉ። ችግሩ የቆሸሹትን ኳሶች ብቻ መሸጥ አይችሉም ነበር። ስለዚህ ሁሉንም ወደ ቤት ይዘው ሄዱ። ቪዲዮውን ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ቪዲዮውን ከወደዳችሁት ላይክ፣ ተመሳሳይ የመዝናኛ ቪዲዮዎች እንዲደርሳችሁ ደግሞ ይህን ፔጅ ፎሎ ማድረግ አትርሱ። እያንዳንዱን ኳሶች በእጅ ከመጥረግ ይልቅ ወደ ማጠቢያ ማሽን ከተቷቸው። ከደቂቃዎች በኋላ ልክ ከፋብሪካ የመጡ የሚመስሉ ንጹህ ኳሶችን አገኙ። ከዚያም ጊዜ ወደሚወስደው የስራ ክፍል ላይ ደረሱ። መደርደር የሚረዷቸው ማሽኖች ስለሌሉ ሁሉንም በእጅ ማድረግ ነበረባቸው። በብራንድ በንድፍና በቀለም እየለዩ አስተካከላቸው። የመጨረሻ ስራ የሚሆነው ለገበያ ማቅረብ ነው። ይህ ሐሳብ ወደ ሚሊዮን ዶላር ተሰክቶላቸው የሚቀይሩት ይመስላችኋል? ሐሳባችሁን አስቀምጡልን። ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስርቆትም ሆነ እንቅልፍ ከማጣት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳይሉ መኪናችሁ ላይ ለማስገጠም ከታች ባለው ስልክ ቁጥር ይደውሉልን።